ጨቅጭቆ አጠጥቶኝ ነው ምን እንዳጠጡኝ ማላቅም ልጅቷ አልጋ ላይ ተገኘሁት። ይሄን ነገር ስትሰሚ ደግሞ አብሪሽ ወንበር አድርገህ ነው መጀመሪያ ፈልገህ ነው ባክኝ። ራሴን እሱ አልጋ ላይ ነው ያገኘሁት ይላሉ እንዴ ሐሴት ስነቃ እሱ አልጋ ላይ ነበርኩኝ እንዴ የምሬን ነው የምልሽ ሐሴት። እኔም ደንግጫለሁ እኮ እንዳንቺ ነው ድንግጥ ያልኩት። ይሄውን አታየኝም እንዴ ስልባቦት መስዬ አንተ ነኝ ማን ነኝ ሰብሊ አንተ መስመሯን ይዛ ሊሆን ይችላል እኮ አልጋ ላይ እኮ ነው የተገኘ ነው አይደለ? መስመሯን ይዛለች። በቃ ማን ያውቃል እንዳይሰራ ነው የማደርገው አሉ። እኔ ደግሞ ልጅ መውለድ እፈልጋለሁ እንዴ ምንድነው እንዳይሰራ ያሉት? ምንድነው ስለምንድነው የማወራው? ሰውየው አባትዬው ይችላሉ። አዎ እንዴ አይደለም በንግግር መግባባት አይችሉም። በፈስ ነው የሚግባቡት እሳቸው። ሰላም ጤና ይስጥልን ውድ ምን ወዳችሁና ምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እኔ እጅግ በጣም ደህና ነኝ። እናንተ ደህና እንደምትሆኑ ተስፋ አደርጋለሁ። ሁሉ ሸጋ እንደሆነ ተስፋ አደርጋለሁ። የኛ ተወዳጆች ቪዲዮአችንን ከመጀመራችሁ በፊት ላይክ በማድረግ ጀምራላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ስለሆኑ ዘንድ በአክብሮት ተጋብዛለሁ። ዛሬ ለየት ባለ መልኩ ሰሞኑን ሀሱ እየሰራችብኝ ያለውን ነገር በደንብ አይታችኋል። ይሄ መልካም አይደለም ብዬ አስባለሁ፣ ግን ይሁን እሱን ተቀብለን አልፈነዋል። የኛ ተወዳጆች አሁን የሆነ ማለት ለሀሱ መንገር ያለብኝ ጊዜው የደረሰ ነገር አለ ብዬ አስባለሁ። በራሴ ልፈታው ሞክሬያለሁ። ነገሮች ግን ሊፈቱ ስላልቻሉ ከሀሱ ጋር እንወያይበትና ምናልባት ሴት ልጅ ብልሃተኛ ነች፣ ሀሳብ ካላት ታቀርብልኝና ያን ነገር ለመፍታት እንሞክራለን ማለት ነው። ስለዚህ ወደ ቤተሰቦቻችን ሀሱን እንጠብቃታለሁ፣ ያለውን ነገር በጠቅላላ እነግራታለሁ። ከዛም በኋላ ምን አይነት መፍትሄና ምን አይነት ሀሳብ ትሰጠኛለች የሚለውን ደግሞ አብረን የምናየው እንዴት ነሽ? ሰላም ነው? ሁሉምን አንተ ወድቄ ነበር። እኔ እራሱ ሰላም ዳልክ በመጀመሪያ ማለት ነው ሁሉ ሰላም ነው አለሁልህ። ሰላም ዛሬ ቁመት እንድበልጪ ፈልጌ ነው። እኔ ሁሉንም የምበልጣህ አሁን ያው በቃ ና ልንሽ አስይ እሺ። ለማንኛውም ቤተሰቦቻችንን ሰላም ባያችሁ። ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኔ እግዚአብሔር ይመስገናለሁ። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው ጊዜ ምኞታችን ነው። እንዴት ናችሁ? እሺ አስዬ፣ በዚህ አጋጣሚ ዛሬ አንድ ማለት ለሁላችንም ይሄ ነገር መፈታት አለበት ብዬ አምናለሁና ላዋይሽ የፈለኩት ነገር አለ። ምክንያቱም ከስሜታዊነት ነፃ ትሆኚና ያው ነገሮችን እንድንፈታ ያለውን ነገር እነግርሻለሁ። ከዛም በኋላ አንቺ ደግሞ ታዳምጪኝና ካንቺ የምፈልገው መፍትሄ ብቻ ነው። የኔና አንቺ ስሜት እኔና አንቺ የመጣንበት መንገድ አለ። ቀላል የሚባል መንገድ አልመጣንም። ያ ነገር እንዳይቆረጥ ከሚፈልጉ ሰዎች መካከል አንደኛው ነኝ ብዬ አስባለሁ አይደል? ስለዚህ ያ ነገር እንዳይሆን ደግሞ አንቺ እርዳታ ያስፈልገኛል። እኔ ማንም አልገባኝም እኮ ልነግርሽ እኮ ነው። ለዛ ለምን ትቸኩያለሽ? እሺ ሀሱ ወይ ሰብሊን ታውቂያታለሽ አይደል? ሰብሊ ወደ እና ማለት ያልጠበቅኩት ነገር ነው የተፈጠረ ያለው። አሱዬ ይሄንን ነገር ባልነግርሽ ደስ ይለኝ ነበር። በራሴ መንገድ ብፈታ እዚህ ነገር ውስጥ ባላስገባሽ ደስ ይለኝ ነበር። ነገር ግን ደግሞ ያው ጭንቀትሽ እንደሆነ ስለማውቅ አንቺ ይሄን ነገር ትፈችኛለሽ ብዬ አስባለሁ። ምን ሆነች? ምንም አልሆነችም። ግን እኔና እሷ አንድ ላይ እንድንሆን እንደምትፈልግ ታውቂያለሽ። ከዚህ ቀደምም በብዙ መንገድ አይቻታለሁ ምናምን ስትይ ሰምተሽ ነበር አይደል? አይደለም እኔ የሚመስለኝን ነው ሳያት ሌላ ነገር አላችሁ ወይ ብዬ ጠየቁ። አዎ ምንም የለንም አልከኝ። ግን አስዬ ይኸውልሽ እኔ ማለት እንደዚህ አይነት ነገሮች የተፈጠረውን ነገር በጠቅላላ ወደ አንቺ ያመጣው መንገድ አይጠበቅብኝም አይደል? ማለት እኮ ስሚኝ እንዴ። ግን አሁን ምን ተፈጠረ? በቃ ከሷ ጋር እንደሆን በጣም ብዙ ግፊቶች እየተደረጉብኝ ነው። ታዲያ ማለት እንደውን ግፊት እየተደረጉብኝ ነው። እንደዚህ አይነት ነገር ለምን ለኔ ትነግረኛለህ? አንተ እኮ ምንም ነገር እንደዚህ አይነት ነገር ብሎክ ማድረግ እኮ የምትችለው አንተ ነህ። አዎ ግን አጋሬ ነሽ አይደለ? ጓደኛዬ ነሽ አይደለ? አጋርህ ጓደኛህ ነኝ። ግን እንደዚህ አይነት ነገር ፊት ራሱ መስጠት የለብም። እንደዚህ አይነት ነገር እንዲፈጠር ምን ተፈጥሮ እንደሆነ ሳታውቂ ለምንድን ነው ሪም ባምት? አይደለም ይኸውልህ እኔ ከዚህም በፊት ከኔ ጥያቄ ያመጣው ያየሁት ነገር ደስ ስላላለኝ ነው። በቃ ስሚኛ እንዴ አሁን ነው ልሰማ ብችል እኮ ደስ ይለኝ ነበር። ግን አብርሽ ይኸውልህ ሰብሊ ስሚኝ ሰብሊ አብርሽ ይኸውልህ እኔ ሲጀመር እንደዚህ አይነት ነገር እኔ ጋር አምጥተህ ምን ላድርግ ብለህ ማማከር ራሱ ማረም በትልቅ ንቀት ነው። አንቺ ቦታ ስለጠየቅኩሽ ነው። ለምንድን ነው የምትሰጠኝ? አንተ እኮ ይሄን ነገር ግዴታ ስለሆነብኝ ነው ያልኩሽ እኮ ነው። ለምንድን ነው ግዴታ የሚሆንብህ? አልፈልግም ማለት ነው ግዴታ የሚሆንብህ? አልፈልግም እንደማለት ቀላል መሰለሽ ነው አይደለም? አብርሽ ሲጀምር ፊት መስጠት የለብህም አንተ። እኔ ፊቴ መቼ ሰጠኋት? ጀርባዬን አይደል ሰጠኋት?
እየቀለድኩ አይደለም። እየቀለድኩ አንቺ ነሽ እየቀለድሽ ያለሽው። እኔ ፊቴን ሰጥቻታለሁ። ጀርባዬን የሰጠኋት አልፈልግም ብዬ እኔ ፊት መስጠት ይሄኛው አማርኛውም ፊት መስጠት አይደለም። እና ምን የፈለግሽው? ለነገሮች እንደዚህ አይነት ነገር ክፍተት መስጠት ለወሬ። አዳምጪኝ መጀመሪያ። እኔ እኮ አልጨረስኩልሽም። ዝም ብለሽ ነው ዘለ ብለሽ የገባሽው። አንተ አጥሬ የሌለው ግቢ እኮ አይደለም የመጣሽው። ምን ማለት ነው? አዳምጪኛ መጀመሪያ። ማዳመጥ ይቀላል እኮ ሴት። እኔ እንደዚህ አይነት ነገር ላዳምጥ ብችል ደስ ይለኛል። ስሚኝ እሺ፣ ልጨርስልሽ እንዴ። ምን ሆነሽ ነው ሴት እንዴ? አብርሽ እኔ አንዴ እኔ ማዳመጥ ስሚኝ እሺ፣ ላውራ። እሺ አውራ። የምር ያናድርሽ ነው። ምንድነው ማናደድ? አንዴ ለምታዳምጪ ምን ትሆኛለሽ እንዴ? እሺ ይኸውልሽ፣ ስሚኝ አሁን ታዲያ ያዳመጥሽ ነው? እያዳመጥኩ ነው። ይኸውልሽ አሱ ሳቢን ታውቂያታለሽ? ወይኔ መድኃኒዓለም አውቃታለሁ። እንዴ አንተ መሆን ፈልገሃል እንዴ? እያስፈቅርከኝ መሆኑ ነው እንዴ? ምን አይነት ንግግር ነው የምትናገረው? አብረሽ ስሜት አታርገኝ። አልፈልግም፣ በቃ አልፈልግም። ምንም ነገር ቢፈጠር ኃላፊነት የምትወስደው አንተ ነህ። ምክንያቱም ምንም አይነት ነገር ከዚህ በፊት አስጠንቅቄያለሁ። እቺ ልጅ አላማረችኝም። መንገዳችሁን የሆነ ልክ ገደብ የሚባል ነገር አለ። በቃ መስመር የሚባል መስመርህን እንድታልፍ እንዳታደርጋት ብያለሁ። በቃ ይሄንን ነገር እንደዚህ አይነት ሁኔታ ላይ እንደዚህ አይነት ቦታ ላይ ራሱ ማውራት አልፈልግም። ስለዚህ ሰብሊ እኮ እንደዚህ አይደለም። ሰብሊ ጫጣቃ አታደርገኝ አብርሽ፣ አታሳብደኝ። እሺ ስለ ሰብሊ ልንገርሽ። ሰብለ በላት ደግሞ ምን አባቱ ነው የሚያቆራምጣት? እሺ ሰብለ ይሻላል። ይኸውልሽ አብርሃም ይሄንን ነገር ለኔ መተመንገር ያለብህም በቃ እኔ ልሰማህ አልፈልግም። በቃ ልሰማህ አልፈልግም። መስመርህን የምታስጠብቅ ከሆነ አስጠብቅ። መስመርህን የማታስጠብቅ ከሆነ ደግሞ ማለት ነው። እሺ ስሚ እኮ ግራ ያጋባሽ ነው። ምንድነው ስሜታዊ የምትሆኚው? በቃ ስነ ስርዓት ያዝ። እኔ እንደዚህ አይነት ነገር አልወድም። በቃ እና ዝም ብዬ ከሷ ጋር እንደሆነ በሆነ ነው የሚሻለው። ኧረ እባክህ እንደዛ ነው ፍላጎትህ? እሺ ከሷ ጋር በሆነ ይሻላል። ዝም ብዬ ሳልነግርሽ አንቺ ሳልነግርሽ ማለት ለምን አስበሃል እንዴ? አብረህ እኔ እንደዛ ያሰብኩ ነው። እሱን እኮ ነው ለማክርሽ ያልኩት እንዴ። ኧረ እሱ እኮ የነገርኩሽ እኮ ነው። አንቺ ልታዳምጪኝ ፈቃደኛ አይደለሽም። ምንድነው እንዳዳምጥ የምትፈልገው? ሳልነግርሽ ከሷ ጋር በሆነ አንቺ ይሻላል። ምንድነው ከሷ ጋር መሆን የፈለከው? እኮ እሱን እኮ ነው ነጥቡ እኮ እሱ ነው ያልሽው። እሱ ጋር ሁኚ አንዴ፣ እሱ ጋር ቁሚ። አዳምጪኝ አብርሽ። እየቀለድክ ከሆነ እኔ እንደዚህ አይነት ቀልድ አልወድም። እየቀለድኩ አይደለም። ህይወት ነው፣ በህይወት ቀልድ አላውቅም። አንቺ አንዴ ልታዳምጪኛለሽ? አሴት አንዴ ላውራ። እሺ አውራ፣ ቀጥል። ልስማ። ይኸውልሽ አሱ የሰብሊ አባት በጣም አስፈራርቶኛል። አባቷ ስሚኝ አንዴ፣ ልጅቷ ባንተ የተጎዳች ነው እና ልጄ ደግሞ ባንተ ምክንያት ካላማው እንድትሰናከል አልፈልግም ብለው አስፈራሩኝ። አባቷ ናቸው እንደዛ ያሉት? አዎ አባቷ ናቸው። ከዛን ስሚኝ፣ እኔ እኮ አልጨረስኩም አሱ። እኔ በጣም ነው የፈራሁት። እንዴት አባቷ? ለምን ደግሞ አታዳምጪኝ እንጂ እንዴ? አንዴ አዳምጪኝ። በቃ እኮ ልጨርስና መፍትሄው ላይ እንመጣለን። ይኸውልሽ አሱ አባቷ በአንተ ምክንያት ምንም ወደኋላ እንድትመለስ አልፈልግም። ትምህርቷን በአግባቡ እንድትማርልኝ እፈልጋለሁ። አላማዋንም እንድታሳካ እፈልጋለሁ። አንተን እያሰበች ወደኋላ እንድትመለስ አልፈልግም። ስለዚህ ከሷ ጋር ትሆናለህ ብለው አስፈራርተውኛል። ማለት እንዴት? ትልቅ ሰው እኮ ነው አንተ። ምንድነው ከሷ ጋር ሁን ስለተባልክ ፈርተህ ከሷ ጋር ልትሆን ነው? ሁኔታዎች ሲጀመር በዚህ ልክ አባቷ መጥተው የሚያናግሩ ምናምን ምንድነው? አብርሽ ይሄ ቀልድ ነው። እየቀለድኩ አይደለም። ታዲያ ምንድነው? አንተ አስፈራሩኝ። እሺ ታዲያ ስላስፈራሩ ምን ይጠበስ? መጥተው አናገሩ። ሲጀምር ማስፈራራት ደረጃ ምን አደራረሳችሁ? እኔም እኮ እሱ ምናልባት ይሄ እኮ ኖርማል ሰው ቢሆኑ ኖሮ ማለት ነው፣ እንደ ኖርማል መደበኛ ሰው ቢሆኑ ኖሮ እኔ አልፈራም። እና ምንድናቸው? ባለስልጣናት? እሺ ባለስልጣን ቢሆንማ እኮ መልካም ነበር። አሴት ባለስልጣን አይደለም ሰው። እና ታዲያ ምንድነው የምትፈራው? ማለት ምን ሊያስፈራ የሚችል ነገር አለው? አባትየው ፈስ በፈስ አደርግሃለሁ አሉኝ። አለ በለዛ ፈስ በፈስ ነው ማድረግ አሉኝ። ማለት ለምን? እኔ አላውቅም አሴት። እንዴ እኔ በጣም ከሷ ጋር ትሆናለህ ብለው ጠይቁኝ። እኔ ግን የሁሎት እኔ እንዲህ ማድረግ አልፈልግም። እኔ ራሴ የሆነ ፍቅረኛ አለችኝ በቅርቡ አገባለሁ ስላቸው በጣም ተቆጡ። አባትየው ተቆጡ። የምር አሴት እኔ አልቻልኩም። በቃ ከዛም በኋላ ምን አሉ እንዲንቅ አደረጉ ያዙኝና ይኸውልህ አሁንም የምነግርህን ነገር ደግሞ እኮ ልክ እንደ አሜሪካ ነው 72 ሰዓት ነው የሰጡኝ። 72 ሰዓት ከ72 ሰዓት ካለፈ ድርድሩ ይቆማል። ፈስ በፈስ ነው ማድረግ አሉ። ወይኔ አምላኬ ፈስ በፈስ ነው ማድረግ አሉኝ። ሰውየው አባትየው ይችላሉ። አዎ እንዴ አይደለም በንግግር መግባባት አይችሉም። በፈስ በፈስ ነው የሚግባቡት እሳቸው። ፈስ በፈስ ነው የሚግባቡት። ቆይ ስማ አልፈልግም። እንዴ ሲጀመር ሰምና እንደዚህ ነገር ውስጥ እንዴት ልትገባ ቻለች እንዴ? ዘላ
ለአባትየው መናገር እሺ አባትየው ትንገራቸው ግን እንዴት አባትየው መጥቶ በዚህ ልክ አንተን በድፍረት ሊያናግሩ ይችላሉ እኔ ግራ ይገባኝ እኮ እሱ ነው በግዴታ አብሮ መሆን ይቻላል እንዴ እኔም ብቻ እኮ አይደለም ደግሞ እምቢ ብለህ የምትሄድ ከሆነ አሉኝ በቃ እምቢ ብለህ የምትሄድ ከሆነ በመጀመሪያ ጓደኛህን አብራ ያለችው አለም ልጅ ፈስ በፈስ አደርጋለሁ እኔም አንቺን እኔ በሆነ እኮ ችግር አልነበረውም ለኔ ቀላል እኮ ነው ከቤት ባልወጣ ነው አንቺንም ይዤ ገደል መግባት እኮ ነው ያሳሰበኝ ነው ቆይ አብርሽ ይኸውልህ ስጀመር ደግሞ እኔ ሌላም ነገር አለ ፈስ በፈስ ብቻ አይደለም እኮ በቃ አይሰራም እያሉኝ እኮ ነው ምንድን ነው የማይሰራው አይሰራም ማን ነው ጃምቦ ማን ነው ሰኛለሽ እንዴ አብርሽ አልገባኝም ለምንድን ነው ነገር ይሁን በስነ ስርዓት ማታስረዳኝ ስሚኝ አባትየው እጅግ በጣም ነው ያስፈራሩኝ የመጀመሪያው እሷን ማትቀበላት ከሷ ጋር ማትሆን ከሆነ ፈስ በፈስ አደርጋለሁ አንተንም ሐሴትም አሉ ቀጠሉ ሲቀጥል ደግሞ እሱም እንዳይሰራ እናደርገዋለን እያሉኝ ነው አንተ ይሄ ነገር ያመረህ ነው እንዴ ሐሴት እኔ በእንደዚህ ነገር ቃል ጀነስ ታውቂያለሽ እኔ እንደመፈራት ታውቂያለሽ አይደለ እንዳይሰራ ነው የማደርገው አሉኝ እኔ ደግሞ ልጅ መውለድ እፈልጋለሁ እንዴ ምንድነው እንዳይሰራ ያሉት ምንድነው ስለምንድን ነው የማወራው እኔ ምን አውቅልሃለሁ ስለምንድን ነው የምታወራው አይሰራም አሉኝ አይ ማለት አይሰራም ብድግ ማን ነው አይና ተመንጭቆም አይነሳም አሉኝ አራብሽ እባክህ ስራ ትኖር ሐሴት እንዴ ያውልክ ምንድን ነው የሚባለው አሁን እሺ ይሄ እኮ ለሱ እኮ መፍትሄ እንድታመጪ ነው ሐሴት በቃ ምን ብያመጣለሁ ካልሆነ እኔ ከሷ ጋር መሆን ግዴታ አለብኝ እንዴ ማጃጃል አለብኝ አንድ ሳምንትም 15 ቀን ምንድን ነው የምታጃጅላት ህፃን ልጅ ናት እንዴ እሷ ይሄንን ነገር በስነ ስርዓት ቁም ነገር ነው ማወቅ ያለባቸው እንጂ ስለ እንደዚህ ነገር ምንም አይነት ውቃቱ የለኝም እና ማዘር ወይ የሆነ ሰው ነገርና መፍትሄ ካላችሁ መፍትሄ ይስጡን ደግሞ እኮ ጦሰኝ ነው ብሎኝ አጠጥቶኛል የሆነ የሚጠጣ ነገር እኔ አላውቅም ሄደክ አቤት አስጠርቶኝ እኮ ነው እንደዛ ያሉኝ ሐሴት ከዛም የሆነ ነገር ጨቀጨቁና ጠጡኝ ጠጣው አንተም ጠጣ እንዴ ከዛ በኋላማ እኮ ምን እንዳደረገን አላውቅም መጠምጣል እንደው ሰው ቤት እየሄድክ ዝም ብለን ራሴን እሱ አልጋ ላይ ነው ያገኘሁት ይላሉ እንዴ ወይኔ አብርሃም እየቀለድክ ነው ሐሴት ስነቃ ሰው አልጋ ላይ ነበርኩኝ እንዴ የምሬን ነው የምልሽ ሐሴት እኔም ደንግጫለሁ እኮ እንዳንቺ ነው ድንግጥ ያልኩት ይሁን አታየኝም እንዴ ስልባቦት መስዬ የተገነዘ ሬሳ መስዬ አታየኝም ወይኔ አብርሃም የሚሻለው ማን አንቺ ነው የጠየኩሽ እኮ ነው ልጅቷ ምን ላድርጋት አላውቅም ናቀሉም ሲጀመር እንደዚህ አይነት ነገሩ አንተ ማንገባለህ እና ስትበለይ ለምንድን ነው ክርፍፍ እያልክ የምትሄደው ታዋላልኩ እቺ ልጅ አላማረችኝ መስመሯን አሲዛት ብዬ አልነገርኩህ ሐሴት አሁንም እኮ መስመሯን አሲዛት ሊሆን ይችላል ማን ያውቃል መስመሯን ይዛ ሊሆን ይችላል እኮ አልጋ ላይ እኮ ነው የተገኘ ነው አይደለ መስመሯን ይዛለች በቃ ማን ያውቃል መስመሯን ይዛለች አብርሽ ይሄ የእውነት ከሆነ እንደዚህ አይነት ነገር በቀል መልኩ የሚታይ አይደለም አንተ ሰውዬ ማድረግ ወይ ጸበል እንሂድ እንዴ ሐሴት አቤት አሁን እኮ እኔ ያልገባኝ ነገር እኮ ከሷ ጋር ስነሳ በቦክሰር ብቻ ነበርኩኝ ገባሽ አይደለ ከዛም በኋላ ስወጣ ነው ሰውዬው አናገሩኝ ከዛ በኋላ እቺ ልጅ ከዚህ በኋላ ህይወቷን አበላሽታል ዳግም ወደ ህይወቷ ወጣለሁ ብለህ የምታስብ ከሆነ ነገርየውም እንዳይሰራ እናደርጋለን በየሄድክበት ታንዛርጣለን ያሉኝ እኮ በቃ እሺ ላንዛርጥ አንቺም ታንዛርጫለሽ በአንድ ቤት ውስጥ እንዴት ነው ሁለት ሚሳኤል ፖፕ እያለ የሚቆየው ሚሳኤል በይው እኮ በቃ አብረሽ አንተ በዚህ ነገር አቀልድ ይሄው ማለት አላቅም ማድረግ ያለብኝ እኔ ምን ላድርግ እንዴ እኔ ነኝ እንዴ እየሄድክ ፍሳማን ነው እንትን በላልኩ እሺ አንድ የመጨረሻ አንድ ነገር አለ ምን ልጃቸውን ታጠምጃለሽ ወንዱ ልጃቸውን አንቺ ታጠምጃለሽ ምንድነው ማጠምዶ ይሄ ያሟል እንዴ ከዛም በኋላ እኮ እሺ ሐሴት ሌላ ቦታ አንተ እየተሯሯጥክ ሄደ ጦስ ውስጥ መግባት ሳያንስ እኔም ተከትዬ ጦስ ውስጥ ልግባ ሐሴት ጸጉሩን ብቻ እኮ ነው የምታመጭልኝ የብብቱን ጸጉር ብቻ ነው የምታመጭልኝ የልጁን አው የብብቱን ጸጉር ካመጣሽልኝ እኔ ይሄንን የሚሰራብንን ነገር ማስቆም እችላለሁ አንተ ሲጀመር እንደዚህ አይነት ነገር ውስጥ መግባት የለብህም መፍታት የምንችል ከሆነ ገባው ይኸውልህ ስማኝ አብርሃም እሺ አሁን ደግሞ እኮ ስትሰሚ ነገ ጠዋት ላይ እሪን ባንዳቲ እኔ ይኸውልሽ መድኃኒት ጨቅጭቆ አጠጥተውኝ ነው ምን እንዳጠጡኝ አላውቅም ልጅቷ አልጋ ላይ የተገኘሁት ይሄን ነገር ስትሰሚ ደግሞ አብርሽ ሆን ብለህ አድርገህ ነው መጀመሪያ ፈልገህ ነው አላውቅልህም በነገር ላይ በዚህ ጉዳይ እውነት ከሆነ ዝም የምልህ እንዳይመስልህ ወይኔ አብርሃም ጀመረክ መሰለኝ እባክህ ስላሰብኩ አይመረው አብርሽ ወይኔ በእግዚአብሔር አንተ ወይ እግዚአብሔር የት ሄደሽ ምንድን ነው እንዴ
ልወርድ አንቺ ፊትም ፈሳስቼ ልምጣ ብዬ ነው። አስጀምረውታል። አስጀመሩት በቃ ምኑን ነክቶ እንዳስጀመሩት አላውቅም። ካንቺ ጋር እንዳለው አውቀዋል ማለት ነው እንዴ? ኧረ አብርሽ ና እባክህን። በቃ አውቀዋል ካንቺ ጋር እንደው። እሺ ስማኝ። አረው አንተ አቤት። ወይ የሆነ ቦታ እንሂዳ። በቃ የት ነው የምንሄደው? ሀሴት የልጁን የብብት ጸጉር ታመጫለሽ አታመጪም? አንተ እኔ እንደዛ ነገር ውስጥ አትክተተኝ። ሄደን የሆነ አባትና እናገር እንዴ። እሺ ሽፋሽፍቱን አምጪልኝ። አንተ አትቀልድ። ወይኔ ሄደ። ወይኔ አብርሃም። እሺ ምንድነው የምናደርገው? አላቅም። አባት ነገር ሄደን እናናገር። በምን የሆነ ነገር ማስተካከል የሚቻል ከሆነ እናስተካክል። እሺ ልጅ ወይ ነገር ሆና ቢሆንስ? እሺ አርግዛ ቢሆንስ? ወይኔ ይሄ ልጅ ሀሴት አሁን ትለይኛለሽ። እሷ ካረገዘች ይኸውልህ አብረሽ፣ እኔ አሁን ከዚህ ጦስ ውስጥ ውጣ እንጂ ከዛ በኋላ ያለውን ነገር አላቅም። ምን አይነት ውሳኔ ልወስን እንደምችል አላቅም። በቃ አርግዛለሽ እሷ ማለት ነው። ወይኔ ጉዴ ፈላ። የኔ ደግሞ ፈጣን ነው። በቃ ያው ወይ እግዚአብሔር፣ ምን እያልክ ነው? እኔ ግራ ገብቶኛል። በቃ አረ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የሚደረገው? እሺ እና እስከ መቼ እንደዚህ እየሆንክ ልትቀጥል ነው? እኔ ምን አውቃለሁ እንዴ? ቁርጠት ምናምን አለ ማ ሆድክ ምን ማለት ነው? ያው ገና ከሆነ አንቺ ልትለይኝ ነው አይደለ? ገና ከሆነ ልትለይኝ ነው። ፈሳ ገና ለገና አሁን ብለሽ በቃ መሄድ ትችላለሽ። ሂጂ በቃ ነው። ያማህል እንደ አንተ ሰው ሂጂ ዲባሪ ሂጂ በቃ አልፈልግም። እኔ ነው እንዴ? ሂጂ ለምን ረማትሄጂው? አሰ ወዴት ልሂድልህ? ያሟል እንዴ? አንቺ ፈስ መፈስ መሆኑ ትፈልጊያለሽ? ሂጂ አሁን። አልሄድም። እንግዲህ ይፍሳ ነው ፈታኝ። አሰት ለምን ረማትሄጂው? አንተ እስኪ ተወኝ። እስቲ ሂጂ በቃ። እሺ ካጠገቤ ዘርበኝ። እሺ የት ልሂድልህ? እኔ ሰብሊ ጋር ልሄድ ነው። ልሄድ ነው? አዎ ሰብሊ ጋር ልሄድ ነው። እንዴ ሄደህስ ምን ልታደርግ? በቃ ከሰብሊ ጋር ነው መሆን ያለብኝ። አሰት ነው አብረሽ ስነ ስርዓት ነው። ወይኔ አብርሃም፣ ማድረግ ያለብንን ነገር እና ማዘር ስለዚህ ጉዳይ ምንም አያውቁም። አንቺ ማዘሬ ተብታዬ ደብተራ ነች አሉሽ እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዛ አላልኩ ብለሻል። ያማህል እንዴ ብለሻል አንተ። እኔ እንደዛ አላልኩም። የሚያፍትህ እናቶች አይጠፋም ብዬ ነው። በቃ እኔ አላውቅም። አሁን ምን እንደማደርግ እንዳለብኝ አላውቅም። ደሞን እንዴ እናሽ እንዴት ልንሆን ነው? በቃ እኔ ምንም አውቀው ነገር የለም። አንተ ከሷ ልጅ ጋር መሆን ፈልገሃል እንዴ? ከማን ጋር ነው? አሁን ስለማን ነው እያወራን ያለ ነው? ስለ ሰብሊ። ወይኔ ወዲያኔ አንተ ሰብለ በል ቢያንስ የችግር አለበት እንዴ? ይኸውልሽ ሰብሊ፣ እኔ እኮ በጣም ነው ሰብሊን ማን ነው ሰብሊ? አብርሃም ወይ ሰብሊ፣ ጤነኛ አይደለህም? ኧረ ጤነኛ ነኝ ሰብሊ። ሰብሊ ያልከኝ ነው ወይ ሰብሊ? አንተ እኔ ማን ነኝ? ሰብሊ አንተ አብርሽ በስነ ስርዓት ይኸኝ። እኔ ማን ነኝ? ሰብለ አብርሽ እያኝ እኮ ነው የምልህ። እያየሁሽ እኮ ነው። እና እኔ ማን ነኝ? ሰብለ ሰብሊ። ትናንትና ደግሞ ደስ ይላል። ከአንቺ ጋር ያሳለፍኩት ጊዜ ደስ ሲል አንተ ነህ ሀሴት ነኝ። ያቺ ቅንቅናም ሀሴት የምትባል ከሷ ከሆንኩ በኋላ ነው ጨጓራ ራሱ በሽተኛ ሆንኩት። ሰብሊ አንቺ ስላለሽኝ ደስ ብሎኛል። እሺ ሰብሊ፣ በነገርሽ ላይ ሀሴት የምትባል እንደው ለማንም የማትሆን ሰው ነች። ደግሞ እኮ ከማጠራው በወጣጠሯ ሰብልዬ፣ አንቺ እኮ ውበትሽ ራሱ ይሄኔ ሰብልዬ፣ የምር እኔ አንቺን ባየው አይኔ ሀሴት ለምን ሰብልዬ፣ አንቺን ባየው አይኔ ሀሴት ለምን የምር እኔ የማውቀው በሬ ለምን ነበር። አሁን ግን ሀሴት ለምን ሰብሊ ለኔ ሰብለ ምንድነው ችግር? ሀሴት ምን ሆነሽ ነው እኮ? አውቀህ ነው። ምንድነው የምታደርጊው? አውቀህ ነው አይደል? እሺ አስስጥላ። ምን ሆነሽ ነው? በታሽኝ እኮ ልታሽኝ ይላል እንዴ? እና ነው ሰብሊ አብርሽ። እሺ ደህና ነሽ ሰብሊ? እንዴት አየሻት? ምንም ግን ልትናደጂኝ አልቻልሽም። ስታናጂ እንደው የምር ባስፈሱ ካንተንስ? ኧረ አንቺው ዛፈሽ እቺ ስትል የነበረው ቃል እና ታዲያ ምን ሆነ? እንዴት አየሽው? ግን የምር እኔ አንቺን ፕራንክ ማድረግ አልችልም እንዴ? በቃ የምር ፕራንክ አልሆንሽ ምንም እንትን እና እንዴት እንደሆነ ነበር የምትጠብቀው እንዴ? ምንም አላስደነገጥኩሽማ እንዴ? እኔ አንደኛ እውነት አልመስልሽ አለኝ። እኔ የአባቷንና ደግሞ እዛ ሮጥ ከሄድክ ልፈሰው ነው ምናምን ስትል
እና ተነስ እኔ ያው ለእሷን ልጅ አይኗን ነው ማጠፋልህ ነው የምሬን ነው አስበሳቢ እንዳመጭ ስራ የምሬን ነው አብርሽ እሺ ሰላም ባያቸው እኔ አላቅም ነገር ያለው እንዴ ብያቸዋለሁ ሰላም እኮ ሰላም ቤተሰቦች እንዴት ናችሁ የኛ ተወደደ ቤተሰቦቻችን ያው ዛሬ አሱን ፕራንክ አደርጋለሁ ብዬ ምንም ፕራንክ የምትሆን ልጅ አይደለችም ምንም በቃ አሸንፋት አልቻልኩም አይጭ ሰሞኑን መደዳው ሙሉ በሙሉ እሷ ነበር ስታሰንፈኝ የነበረው ዛሬ ግን ፕራንክ አደርጋለሁ ብዬ ጥፊ ነው ያስኩት አይደዲያ እኔ ምንም አልጫወትም በዚህ ጉዳይ ላይ የለውበትም ከዚህ በኋላ እንዴ ራስህ ነው የማይሆን ጨዋታ የጀመርከው ለማንኛውም አስቢ ግን የምር ቢሆን ሳብሽ የምትፈሳው የምር ያለኝ አማራጭ ቆየው የምር ግን አማራጭ በቃ ከሰብሊ ጋር መሆን ነው ሌላ ምን አማራጭ አለኝ ሰብሊ የምሬን ነው ስርዓት ለማንኛውም በጣም እንወዳችኋለን በጣም እናመሰግናለን